እሺ ፌስቡክ ወይስ ኢንስታግራም? ኢንስታግራም። ለምንድን ነው ኢንስታግራም ያለው? ፌስቡክ የሽማግሌዎች አፕሊኬሽን ስለሆነ። ፌስቡክ የቆየና እድሜያቸው ገፋ ያሉ ሰዎች ነው የሚጠቀሙት ተብሎ ይታሰባል። የሚገርመው ነገር ግን ፌስቡክ እና ኢንስታግራም የሚጠቀሙት ኤአይ እና ታርጌቲንግ ኢንጂን አንድ አይነት መሆኑ ነው። ስለዚህ ፌስቡክን ኢግኖር አደረጋችሁ ማለት የዕድላችሁን ግማሽ ብቻ እየተጠቀማችሁ ነው ማለት ነው። ፌስቡክ ካሉት የሶሻል ሚዲያ ፕላትፎርሞች በትንሽ ገንዘብ ብዙ ካስተመሮችን የምታገኙበት ቦታ። አቬሬጅ ሲፒሲውን ብናየው $0.80 ብቻ፣ የጉግል $4.22። ስለዚህ ፌስቡክ በርካሽ ማስታወቂያ የምንሰራበት መንገድ ነው ማለት ነው። ሪተርን ኦን ኢንቨስትመንት ስናይ ደግሞ በአቬሬጅ ከ250 እስከ 300% ድረስ ከማስታወቂያ ይገኛል። ሚንስ $1 ስፔንድ አድርጋችሁ 2.50 እስከ $3 ድረስ ማግኘት ትችላላችሁ ማለት ነው። በወር ብቻ ፌስቡክ ላይ 3 ቢሊዮን ተጠቃሚዎች ይገባል። በቀን ደግሞ አንድ ሰው በአቬሬጅ 31 ደቂቃ ፌስቡክ ላይ ይቆይ። ስለዚህ ፌስቡክ እያረጀ ወይም እየሞተ አይደለም። አሁንም ካሉት ፕላትፎርሞች ትልቅ ውጤት የምታገኙበት ቦታ ነው። በቃ ፌስቡክን ኢግኖር የምታደርጉ ከሆነ በጣም ሰዎች የሚበዙበት ቀን ሱቃችሁን ዘግቶ እንደሚሄድ አዳዲስ ካስተመሮችን ታጣላችሁ። ስለዚህ አንድ እድል ብቻ ሰጣችሁ ፌስቡክን ፕሮፐር በሆነ መንገድ ሞክሩት፣ ታተርፉበታላችሁ።